ፋሚሊያንስ እንዴት ናችሁ? ከደፈና አንድ ዓመት በኋላ አይ ከም ባክ ማለት ቢቸሩ ተሰማ ሌጀንድ ኦፍ ፖፖ ሊቭ አፕ። እንዴት ቆያችሁ? እኔ እግዚአብሔር ይመስገን ከደፈና አንድ ዓመት በኋላ ወይ ማለት ፖፖ ከጀመርኩበት ደፈና አንድ ዓመት በኋላ አይ ከም ባክ ወደ እናንተ ተመልሼ መጥቻለሁ። ዛሬ የመጣሁበት ምክንያት ደግሞ በደፈና ዓመት ውስጥ ፖፖ ላይ ምን ደረጃ ላይ እንደደረስኩና በቀን ምን ያክል ብር ወይም ምን ያክል USDT እንደማገኝ ለእናንተ ለማሳየት ብቻ በጣም ስለተገረምኩበትና እናንተ ይህን ቪዲዮ ሞቲቭ ያደርጋችኋል ብዬ ስላሰብኩኝ ለእናንተ ይህን ቪዲዮ ላሳያችሁ ነው ተመልሼ የመጣሁት ማለት ነው። በቀን ምን ያክል ዶላር፣ በአመት ደግሞ ምን ያክል ዶላር እና ደግሞ በየሳምንቱ ቢሆን የማገኘውን ኮሚሽን አሳያችኋለሁ። እና ደግሞ ተጨማሪ ደግሞ ከፖፖ አፕሊኬሽን እየገጠሙኝና ያሳለፍኳቸው ጆርኒዎችን ለእናንተ ላካፍላችሁ ነው የመጣሁት። ይሄ ነገር ሳወራችሁ አንድም ነገር አልጨምሩም፣ አንድም ነገር አልቀንስም። ውሸት ተናግሬ ሰዎችን አሳምኜ ያልሆነ ነገር ውስጥ መክተት አልፈልግምም። የሆነው ነገር ደግሞ ከመናገር ወደኋላ አለ። ይስራችሁ እምልላችኋለሁ። በእምነቴ በማተቤ እየማልኩኝ ነው የምነግራችሁ ማለት ነው። ተመልካቾች እንዴት ቆያችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ከደፈን አንድ ዓመት በኋላ ፖፖ ምን ላይ ደረሰ፣ ምን ላይ ደረሻለ የሚለው ነገር ነው። ያው ሁላችሁ ፕሮፋይል ላይ ገብታችሁ የኔ የቸሩ ፖፖ ሊቭ አካውንት ላይ ብትገቡ ሁላችሁም ያው ማየት የምትችሉት ነገር ነው። ግን ከምንም ነገር በላይ ደግሞ ቸሩ ዛሬ በቀን ወይም ደግሞ በወር ምን ያክል በፖፖ ይሰራል የሚለው ነገር ነው። ከምንም በላይ እኔ ፖፖ የሰራሁት ለ6 ወር ብቻና ብቻ ነው። ሁላችሁ ለ6 ወር ብቻና ብቻ ነው ፖፖ አፕሊኬሽን ላይ የሰራሁት። ያለላችሁ የፈለኩት ምንድነው 6 ወር ውስጥ ግን ኮንሲስተንሲ ሆኜ ከቤት ውስጥ ሳልወጣ ቤት ውስጥ ቁጭ ብዬ ሞርኒንግ ቱ ናይት ኦልሬዲ 24 አወር የሰራሁበት ሰዓት ማለት ነው። ያ በጣም የሚመር በጣም የሚደብር በጣም የሚያስጠላ ጊዜ ያሳለፍኩበት ሰዎችን ላይቭ ላይ ስመዘግብ፣ ቲክቶክ ላይ ስመዘግብ፣ ዩቲዩብ ላይ ስመዘግብ፣ የመዘገብኳቸው ሰዎችን ሳሰለጥን፣ ያሰለጠንኳቸው ሰዎችን ኤጀንት ሳደርግ፣ ኤጀንት ያደረኳቸው ሰዎችን ቴሌግራም ግሩፕ ላይ ከፍቼ ለብቻቸው ኮርስ ስሰጥ፣ ለብቻቸው ሳበረታ፣ ለብቻቸው ሳጠነክር የነበረበት ጊዜ ማለት ነው። ስለሆነ ያ ጊዜ ውስጥ በጣም መራራ ጊዜ ነበረ። ልብስ የማልቀየርበት፣ ከቤት የማልወጣበት በጣም አስቸጋሪ በጣም ዲፊካልት ጊዜ ነበረ። ግን እግዚአብሔር ይመስገን አሁን ክሶኛል። ስለሆነ አሁን በመጨረሻ ደረጃ ወደ የሰራሁት ገቢ ከማሳየት በፊት ለእናንተ የሚጠቅማችሁ ነገሮችን አንዳንድ ነገራችሁ። በዚች ምድር ላይ በዚህ ሰዓት ላይ የትኛውም ነገር ላይ ቸሩ አንድ ስራ ብባል አሁንም ሀብዬ ሊጀምረው የምችለው ነገር ፖፖ ሊቭ እና ፖፖ ሊቭ ብቻ ነው። ፖፖ ሊቭ እና ፖፖ ሊቭ ብቻ ነው። ምክንያቱም እኔ ዩቲዩብ ላይ ስንት ዓመት እንደሰራሁ ታውቃላችሁ። ዩቲዩብ ላይ አንድ ጊዜ ቪዲዮ ጭናችሁ ቪዲዮ ከሰራችሁ በሰራችሁ ልክ ታገኛላችሁ። ፖፖ ግን ቪዲዮ ጫን ሚል ነገር የለም፣ አትጫን የለም፣ ኢዲቲንግ የለበም። ዋን ታይምስ አንተ በዘራኸው ፒራሚድ፣ አንተ በሰራኸው፣ አንተ በገነባኸው ግንባታ አንተ ግን እድሜ ዘላለም የምታገኝበት ነገር ነው። ፖፖ ሊቭ የመጀመሪያ ጊዜ ኢንቫይት ያደረጉኝ ሰዎች ቁጥራቸውን ልነግራችሁ አልችልም። የመጀመሪያ ጊዜ ከአሜሪካ አንድ ጓደኛዬ ነበር ኢንቫይት ያደረገኝ። አሜሪካ የሚኖር ላንተ ይሆናል እና ነገር ሲሉኝ ይሄ እስካም የሚል ነገር ነበር ያልኩት። ይሄ ሰዎችን ብር ይሰበስባል። የሆነ ጊዜ የሆኑ ሰዎች ብር አሰባስቡ ኮሚሽን ሰጣል ይላል። የሆኑ ሰዎች ይበላሉ። ከዛ የሁሉንም ብር አጠራቅመው ይጠፋሉ። ስለሆነ እንደዛ ነገር ነበር ብዬ እየተከራከርኩኝ ነበር። ሌሎችም ተጨማሪ ብዙ ሰዎች ኢንቫይት ያደረጉኝ፣ አንዳቸውም ግን አክሴፕት ላደርግ አልቻልኩም። በመጨረሻ ግን ልወስን የቻልኩት ያ አሜሪካ ያለው ጓደኛዬ ያለው ነገር ዲቴል ሲነግረኝና ፔመንት ይሄን ብር እንደዚህ ብሎ በሚነግረኝ ሰዓት ወይም ደግሞ ክፍያ በሚያሳየኝ ሰዓት ያን ጊዜ አመንኩት። ሌሎችም በቅርብ የነበሩ ሰዎች ኢንቫይት አድርገው ነበር። ስለሆነ ያን ሳደርግ ግን መጀመሪያ ሄልፕ ያደረከኝ ልጅ በጣም አመሰግናለሁ፣ ብዙ ነገር አደረግልኝ። ከዛ ሌሎችም ልጆች ጠየቁኝ። ሸረፈዲን በዛ ሰዓት ፌመስ ነበረ፣ የመጀመሪያ ነበረ። እሱንም ብዙ ነገሮች ጠየቁትኝ። ምን አይነት ኮይን ነው፣ ምንድን ነው፣ ለምንድን ነው የሚሰጠው፣ ጊፍት የሰጠው ምናምን ነገር በደንብ አጠናው። ከዛ ከየት ነው አምጥቶ የሚሰጠው፣ ለምንድን ነው ኮይን የሚሰጠው፣ እንዴት ዝም ብሎ ሲሰጥ ዝም ብሎ ሲከፍል እሱ አይጎዳም የሆነ ነገር ካላገኘ። ለምሳሌ ዩቲዩብ እኛ ቪዲዮ ስንሰራ ያቺ ቪዲዮ በምትጫንበት ሰዓት ዩቲዩብ ምን ያደርጋል መሰላችሁ? ካምፓኒው ከአድሴንስ አካውንቶች እኛ በምንሰራው ቪዲዮ ላይ ማስታወቂያ ይለቃል። ከአድሴንስ ከተቀበለው ግን 35 ለ35 65 ለ35% አካፍሎ ለእኛ ምን ይሰጠናል? ገንዘብ ይከፍለናል ማለት ነው። ይህ ፕላትፎርም ደግሞ ምን ስለሰራለት ነው እያልኩኝ በጣም እከራከር ነበር ፎረነዛት። ከዛ በኋላ በጣም ጥያቄ የሚመልስልኝ ነገር መጣ። ምንድን ነው ቢሰይ ግዛት ቲክቶክ ዘይዶ ሀፍ ዲፈረንት ከቲክቶክ በኋላ የመጣ ነው። ቲክቶክ ላይ ፓርቲ የለም፣ እዚህ ላይ ደግሞ ምን አለ? ፓርቲ አለ። በቃ ይሄ ነው፣ ከዚህ የተለየ ነገር የለም። ሰዎች በዛ ፕላትፎርም ላይ በሚያንቀሳቀሱት ገንዘብ፣ በሚያንቀሳቀሱት ኮሚሽን፣ በሚያገኙት ጊፍት
ጌም የሚጫወቱ ምንም ነገር ሌቭላቸውን ለማሳደግ በሚያደርጉት ሁኔታዎች ብቻ ፕላትፎርሙ እዛች ጋር ከሚያገኘው ኮሚሽን ከሚያገኘው ነገር ለኛ ለኤጀንቶች ምን ይሰጣል? በፐርሰንት ያከፋፍላል። በቃ ይሄን ያወቁበት ቀን ፕላትፎርሙ ለኤጀንቶች ካገኘው የሚያከፋፍልበት ምክንያት ፕላትፎርሙ እንዲያድግለት ስለሚፈልግ ነው የሚል ነገር አመንኩኝ። 100% አይምሮ ይቀየረኛ ነው። ቲክቶክ ለምሳሌ አንድ ሰው $50 ካገኘ ከዛች $50 $25 ይበላል ሙሉ ለሙሉ። ግን ቲክቶክ 25 በልቶ ለራሱ የሚያስቀረው 25 ለባለቤቱ ይሰጣል። እኛ ጋር ምንድን ነው ያለው? ቲክቶክ 25% ለራሱ ይወስድን፣ ፖፖ 25% ለራሱ አይወስድም። 30 በ70 ነው። 70% ለባለቤቱ ይሰጣል፣ 30% ደግሞ ለራሱ ይወስድና ከዛች ከ30% ደግሞ ኮሚሽን ለማን ያከፋፍላል? ለኤጀንቶች ባላቸው ልክ በተንቀሳቀሰው በፐርሰንት ለኤጀንቶች ያከፋፍላል። ዛት ዚት የተለየ ነገር የለም። ስለሆነ ፕላትፎርሙ ላይ ሰዎች በሚንቀሳቀሱ በሚያደርጉት ኮሚሽን ተከዜ ፖፖ ፕላትፎርሙ በእናንተ ስር በተገኘው እናንተ በሰራችሁት እናንተ ፒራሚድ በገነባችሁ ልጆች በተሰራ ምን ያደርጋል? ለእናንተ ኮሚሽን ያስላቸዋል። ዛት ዚት በቃ ይሄ እንደሆነ ቀን ይሄን አመንኩኝ። ይሄ ካመንኩ በኋላ ግን ራዲካሊ ቶታሊ ወደ ፖፖ ፕላትፎርም ምንም ነገር አይነት ሳላሽ ቤቴን ዘግቼ 6 ወር ቪዲዮ እየሰራው ምን ያለኩ ፖፖ ሊቭ አፕሊኬሽን ከፍቼ ምን ማድረግ ጀመርኩኝ? መስራት ጀመርኩኝ። እግዚአብሔር ይመስገን የልፋቴን አላሳጣኝም። በህይወቴ በብዙ ነገሮች ለፍቻለሁ። ከሀገር ውጭ በብዙ ነገር ተሰልቼ በጣም ብዙ ነገሮችን ለፍቻለሁ። ግን ያው እግዚአብሔር በሚያውቀው ፖፖን ያክል ጥቅም ያገኘሁበት ነገር አላየሁም። አዶ ነው ማይመም አይመስለኝም። ምናልባት ፎሬክስ ትሬደር ነኝ። ፎሬክስ ትሬዲንግ ውስጥ አይዶ ነው የተሻለ ነገር ይመስላል። ግን ለሱም ራሱ መሰረት የዛች ነገር ውስጥ ለመግባት እዛች ውስጥ ዩኤስዲቲ አግኝቼ ትሬድ እንዳደርግ አይምሮ ወይም አሁን እሱ ትምህርት ላይ እንደማርና ነገሮች ቢውልድ እንዳደርግ ከረዳኝ ነገር ዛት ኢዚት ፖፖ ሊቭ አፕሊኬሽን ነው። አሁንም ቢሆን ነገን ከነገ ወዲያ የምነግራችሁ ነገር ማለት ነው። ስለሆነ በፖፖ ሊቭ አፕሊኬሽን ውስጥ በቀን ውስጥ ፕላትፎርሙ ምን ያክል እንደሚሰጠኝና መንዝሊ ቶታል የሚሰጠኝ አሳያችኋለሁ። ነገር ግን ፖፖ ፕላትፎርሙ ላይ ስከፍት እኔ በመጀመሪያ ጊዜ የሰራሁት በሁለት ሰው ነው። በእኔና በባለቤቴ ስም ነበረ። ሁለት ፖፖ አካውንት ነበር የከፈትኩት። እኔ ሱፐር ስገባ እሷም ሱፐር አስገባኋት። እኔ ጋር በመዘገብ ሰው ግማሽ መዘገብ እሷ ጋር መዘገብኩኝ ማለት ነው። ሶይ አሁንም እሷ ቁጭ ብላ እኔ በማገኘው ልክ ታገኛለች፣ እኔም ቁጭ ብዬ እኔ በማገኘው ልክ ሁለታችንም እናገኛለን ማለት ነው። ለምሳሌ እዚች ጋር እንምጣና ይኸው ኤጀንት መታችሁ እዚች ጋር ይኸው ማኔጅ የምትለው ኤጀንት የሚለውን ትነኩታላችሁ። እዚች ጋር ሶሪ ፔመንት ለምሳሌ እዚች ጋር ተገልብጧል። 700 ካሜራ ከፊት ለፊት ሲጀምር ስላለገልበት ቁጥር ነው 708,456 ኮይን ገበኝ። ያ ማለት ወደ በቀን $70 ማለት ነው። ይሄ ቪዲዮ አሁን እየቀረጽኩበት ያለሁት ከቀኑ 5 ሰዓት ነው። ከቀኑ 5 ሰዓት ይሄን አገኘሁ ማለት ነው። እስከ ማታ ድረስ በትንሹ 1,200,000 ወይም በትንሹ ያን ያክል ምን አገኛለሁ? ኮይኖችን አገኛለሁ ዛሬ ብያለሁ። ለምሳሌ እዚች ጋር መጣችሁ ቶታሊ ዳታ ታዩታላችሁ። ዳታ ይሄው ዳታ ማለት ማየት ትችላላችሁ። ዳታ ታዩና ቶታል ኮሚሽን የምትላለች እዚህ ጋር ቶታል ኮሚሽን ነካዋለ። ቶታል ኮሚሽን በምንነካው 27 በዚህ ወር ብቻ 20 ይሄው እዚህ ጋር ይታያችኋል አይደል? 27,876,000 ምናምን ኮይንስ ይቻላል። ይሄ ማለት 2,700 ምናምን $. I will make it, you know, I have make it not is will is a pastime, you know, ማይክ ያደረኩት ነው 200 ይሄ ማለት 2,700 ምናምን $. ሜክ ያደርጋለሁ ማለት ነው። እነ ሸረፈዲን ግን 600,000 የሚያገኙት ግን እኔ በሁለት ሰው ስለሆነ አሁን በባለቤቴም ቢያንስ ከ2,000 $. አገኛለሁ። በወር ውስጥ እስከ 4,700 እስከ 4,000 ምናምን $. በትንሹ ይናገኛለሁ። የኔውን እንኳን ብናባዛው ይሄን ብናገኘው በትንሹ ስንት ይመጣል መሰላችሁ? ወደ 500,000 የኢትዮጵያ 500 ሲባዛ ወደ 503,000 ብር ይመጣል። ይሄ የሚገኘው ምንድነው? በወር ውስጥ እየሰራሁት ነው። በወር ውስጥ እየሰራሁት ይሄ ስላችሁ እግዚአብሔር ምስክሬ ነው። እውነቴን ነው የማወራችሁ። እግዚአብሔር ምስክሬ ነው። እየዋሻችሁ አይደለም፣ እስካም እያደረኳችሁ አይደለም። ማርያምን ብዬምዳለሁ። እኔ በሃይማኖቴ በማተቤ በቤተ ክርስቲያኔ በእምነቴ የማልደራደር ሰው ነኝ። ስለሆነ እንዲህ ካሜራ አይደለሁም። የሰው ብር የምፈልግ ሰው አይደለሁም። በምንም አይነት ታምር የሆነች ነገር መዋሸት አልፈልግም። ዋሽቼ ሰዎችን ያልሆነ ነገር ውስጥ መክተት አልፈልግም። ሁለተኛ ማንንም እዚህ ፕላትፎርም ላይ ስመጣ ለማንም የሚከፍል ነገር የለም። ሰው ይዛት ግን ይሄ ማግኘት ግን ዳገቱ በጣም ተራራው በጣም ከባድ ነው። ሸረፈዲን በወር ውስጥ ከ1 ሚሊዮን ብር በላይ ያገኛል። ቢኮዝ ኦፍ ከኔ በፊት ነው የጀመረው፣ ቆይቷል፣ ብዙ ቲም ዘርግቷል።
ስለዚህ እዚህ ፕላትፎርም ላይ ከዛ በኋላ የመጡ ሴቶች ሰሞኑ ኢቢኤስ ላይ የቀረበች ሴት ካያችኋት ፖፖ ላይ ነው የምትሰራለች። ግን እሷ የምትሰራ ሞርኒንግ ቱ ናይት ነው። ሞርኒንግ ቱ ናይት ስትሰራ ይህን ብር ልታገኝ ትችላለች። በጣም ብዙ ሰዎች እዚህ ፕላትፎርም ላይ በዚህ ተጠቅመው ይሄዳሉ። ለዚህ ነገር ምን ያስፈልጋል? ኤጀንቶች በስራችሁ የመዘገባችኋቸው ምን ያስፈልጋቸዋል? በስራችሁ ሰዎች ወይም ኤጀንቶች ያስፈልጓቸዋል ማለት ነው። እኔ አሁን ይህን ኮሚሽን ወይም ይህን ነገር ሳደርግ በስሪ ውስጥ ስንት ኤጀንት እንዳለ ይችላል 491 ሰው ኤጀንቶች ናቸው ያሉት። 400 ሉክ ተገልጧል፣ በደንብ ይታያቸዋል። 491 ስለሆነ እንዴት እናንተ 491 ኤጀንት መኖር ያቅታችኋል? 300 ኤጀንት እንዴት አይኖራችሁ? ከዚህ ውስጥ እኮ ግማሹ ሩባ ይሰራል። ሰው እንዴት 491 ኤጀንት ሜክ ማድረግ ይከብደዋል? ስለዚህ ደግሞ 5 ወር 6 ወር ፈቅታችሁ ቤት ቁጭ ብላችሁ እያንዳንዱ ያገኛችሁ ሰው አስተምራችሁ አብቅታችሁ በጣም ይደብራል፣ በጣም ትረስት ያደርጋል። ይሄን ነገር ቻሌንጅ ማለፍ ከቻላችሁ ዩ ዊል ቢ ሜክ በቀን 10,000 ብር ሰዎችን አሰልጥናችሁ አስገብታችሁ ይሄን ከሰራችሁ። አሁን እኔ ቼክ አድርጌያችሁ አላውቅም። አንድ ኤጀንት መጥቼ ስልጠና እየሰጠው አይደለም። አንድ ኤጀንት ፖፖ ላይ ላይቭ ላይ የለው የሆነ ሰዓት ገባ ወጣ ምናምን ኤጀንቶች ካሉ ምናምን ወይ ዩቲዩብ ላይ የተመዘገቡ ሰዎች ካሉ እየመጣሁ እነሱ ነገር ነው ሄልፕ ማድረግ። ከዛ ውጪ ግን ለልጆቻቸው ምናምን እንዲያስተምሩ ምናምን ነገር ነው ማድረግ። እነሱ የሚሰሩት ለማን ነው? ለራሳቸው ሲሉ የሚሰሩት። ማንም ለኔ ብሎ እዚህ ጋር የሚሰራ ሰው የለም። ለራሱ ሱፐር ለመግባት ብሎ ለራሱ ደረጃውን ለማግኘት ለራሱ ገንዘቡን ለማግኘት ሲሰራ እኔ ምን አገኛለሁ? ኮሚሽን ያገኛል። ያን ሰው ለራሱ ሲሰራ ኮሚሽን ያገኛል። ልመና ምንም የሚያስፈልገው ነገር የለም ማለት ነው። ስለሆነ አሁንም ነገም ከነገ ወዲያ ማረፍ ነው። በጣም የሚገርማችሁ ነገር ደግሞ ነገራችሁ። እኔ ፖፖ ፕላትፎርም ላይ የመጣው ሰዓት ሰው ምን አይተቃላችሁ? አረ ቸሪ አትልፍ፣ አሁን እኮ ተበልቶበታል፣ የተበላበት ሰዓት ነው የተባልኩት። እውነትም ተበላበት እንደ ያልኩኝ እና ደበረኝ ተውኩት። ከዛ ለራሴ ለጭንቅላት ያን ነገር አንድ ነገር በጣም በታወቀ ቁጥር ፕሮሞት በሆነ ቁጥር ብዙ ሰዎች ወደዚህ ሚዲያ የሚመጡት። ሲጀመር ተበላ የሚባለው እኮ በየቀኑ በኢትዮጵያ ውስጥ የሚወለድ ልጅ አለ። በየቀኑ ከ17 ዓመት 18 ዓመት የሚሸጋገር የሚሊየን ልጅ አለ። ስለሆነ እነዚህ ልጆች በመጡ ቁጥር እየገባ ባለ ቁጥር ሰው እየጨመረ ነው የሚሄደው። ስለሆነ ትውልድ እየተፈጠረ ነው የሚሄደው። እየጨመረ እየመጣ ይሄዳል እንጂ እየቀነሰ የሚሄድ ነገር እኮ የለም የሚል ነገር ሰው ከዛ ጊዜ በኋላ ነው ሰው እየጎረፈ የመጣው። አሁን ስለ ፖፖ ማያቅ ሰው ትንሽ ነው። በየጊዜው የት እንዴት ስራ ማን ያሰራኝ የሚል ሰው ያጣው። ስለሆነ ቴሌግራም ግሩፕ ከፍታችሁ ቲክቶክ ግሩፕ ከፍታችሁ ቲክቶክ ላይ ላይቭ ላይ ብትመጡ ብትገቡ ሌላ ወሬታችሁ እዚህ ገብቶ በጣም ብዙ ልጆች ቁጭ ብለው ሰዎችን ይመዘግባሉ፣ ያሰነጥላሉ፣ ምን ይላሉ። ስለሆነ 300-400 ሰው ኤጀንት ለማድረግ ለማሰልጠን አንድ ሰው በትንሹ 200 ሰዎች በራሱ ስር ኤጀንት አድርጎ አሰልጥኖ ምን ብሎ ምናምን አስተምሮ ቢተው ቢለቃቸው ወንድም ጠላም በቀን ውስጥ ከ10,000 በላይ ይገኛሉ። ምክንያቱም በነዛ ልጆች ሁሉ ትራንዛክሽን ኮሚሽን ያገኛል። ፕላትፎርሙ ደስ የሚለው ኮሚሽን የሚሰጠው በእኔ ብቻ አይደለም። ያ ልጅ ሱፐር የኔ ደረጃ ድረስ እስካልመጣ ድረስ ያው በደረጃ ነው ሱፐር የሚመጣው። ዲ ያለ ሲ ያለ ኤ ያለ ቢ ያለ ኤ ያለ ሱፐር አለ። ሱፐር ደረጃ ሲመጣ ነው አንድ ሰው ኮሚሽን የሚቆመው። አንድ ልጅ ደግሞ ኮሚሽን ሱፐር ድረስ እስኪመጣ በትንሹ ለኔ ከ200,000 ብር በላይ ሜክ ያደርግልኛል። ከ200,000 ብር በላይ ለኔ ምን ያደርጋል? ይከፍለኛል። ሶዛ እኔ 200,000 ብር ማገኘ ከሆነ አንድ ሰው እስከዛ ድረስ ካገኘሁበት ሉሉኪት እሱም ጎበዝ ከሆነ ፈጣን ሱፐር የሚገባ ሰው ከሆነ ወይዘነዛት በጣም ከአንድ ሰው ብዙ ሰው ያገኛል። ስለሆነ በሱ ልጆች ሁሉ ኮሚሽን እያገኛችሁ ነው የምትሄዱት ማለት ነው። ስለሆነ ፕላትፎርሙ በጣም ደስ የሚል ነገር ነው። ሳታውቁት በየደቂቃ ነው ሉክ በየሰከንድ ለምሳሌ እዚህ ጋር ለምሳሌ ፖይንቴን እዚህ ጋር ልካና ላሳያችሁ። ከዛ ፖይንት እዚህ ጋር ዲቴል ላሳያችሁ። አያችሁ 728 እዚህ ጋር የሚታያችሁ ቁጥሮች እንዳለ በዚህ ሰከንድ ውስጥ ኤክስቼንጅ ሰዎች በሚያደርጉ ሰዓት ኮይን ጊፍት በያደርጉበት ሰዓት በዚህ ልክ እንደዚህ ቆጥራል። አያችሁ እረፍት የለውም እኮ በየሰከንዱ 1100 200 300 አገሬ በቀየረ ጊፍት በተቀበለ በእያንዳንዱ ነገር በገባ ኮሚሽን ውስጥ እናንተ በኮሚሽን በፐርሰንት እናንተ ሶፍትዌሩ የተጫነው ራሱ አምጥቶ ለእናንተ ይሰጣል። ስለሆነ ፕላትፎርሙ ላይ ያለው ይሄ ነገር ነው። ልጆች እንኳን ባይኖራችሁ ሴቶች ከሆናችሁ በተቀመጣችሁበት ላይቭ ላይ ተቀምጣችሁ ፕላትፎርሙ ደብሯችሁ ታችሁ እንዳትወጡ ለኔትወርካችሁ ይሁን ቢያንስ ኮይኖች ይሰጣችኋል። ዝም ብሎ ማለት ነፃ ለኪ ቦክሶች አሉ፣ ትሪጀር ቦክሶች አሉ። በወር 2,000-3,000 ብር ትሰራላችሁ። እነሱን በመሰብሰብ ኮይን ሲለር መሆን ይችላላችሁ። ኮይን ገዝታችሁ መሸጥ ይችላላችሁ። መጀመሪያ አካባቢ ቢያንስ ወጪያችሁን እንድትሸፍኑበት ማለት ነው። ከዛ ውጭ ግን 5 ወር 6 ወር ቤታችሁ ዘግታችሁ አይናችሁን ጨፍናችሁ እዚህ ፕላትፎርሙ ላይ ወጥታችሁ ሰግጣችሁ ከሰራችሁ 1 ዓመት የሚመር ጊዜ ቤት ዘግታችሁ ካሳለፋችሁ 100 ዓመት ከአሁን በኋላ ማይቆም
እንጀራ እያገኛችሁ ማይቆም ምግብ እያገኛችሁ ዘና ብላችሁ ተደስታችሁ የሚገርም ኑሮ ትኖራላችሁ። እኔ አሁን ልስራም አልስራም ልምጣም አልምጣም ምንም ልበል ኮሚሽን ያለኝ ገቢ ያለኝ ስለሆነ የትኛውን ፕላትፎርም ላይ እንደዚህ ነገር የለም። ዛት ፓሲቭ ጆብ የሚባል በጣም አዋጭ በጣም ምርጥ የሚገርም ስራ ነው። ስለሆነ ዛሬም ነገም ከነገ ወዲያ መክራችሁ ይሄ ነው። ይሄ ነገር መክራችሁ ከልቤ ነው። ማናቸው መጀመሪያ የሚፈልጉ ሰዎች ካላችሁ ከታች የዩቲዩብ ቻናሌ ላይ የፖስትኳቸው ቪዲዮዎች ነው። እነሱ ትምህርቶች ተማሩ፣ ኤጀንት ሁኑና ጀምሩ። ሁላችሁ በአሁኑ ሰዓት ፋራ መሆን ያስፈልግም፣ ሆስት መሆን ያስፈልግም። ቪዲዮዎች ሁሉ ነገሩ ስለተማረው ራሳችሁን በራሳችሁ መብቃት መማር ትችላላችሁ። ስለሆነ ራሳችሁን ኤጀንት ማድረግ ትችላላችሁ። ራስን በራስ ኤጀንት የሚል አለ የቴሌግራም ቻናል ላይ ቴሌግራም ላይ ያለ ቴሌግራም ላይ ግቡ፣ ጆይን አድርጉ። እዛ ላይ ያሉ ቪዲዮዎችን አዩ። ራሳችሁን ኤጀንት አድርጉ። ራሳችሁ በራሳችሁ ኤጀንት ያሉናችሁ ሆስቶች ካላችሁ ኤጀንት እያደረግን እያስተማር እያሰለጠልን እናበቃችኋለን። ከፈለጋችሁ ካሌለ ወዲያ ሰው ቤቱን ተመዝግባችሁ ተማሩ። ለራሳችሁ ስትሉ ወጥራችሁ ስሩ። ግን ያሰለቻል፣ ግን ያደክማል፣ ግን ልፋት አለው። በህይወታችሁ ደግሞ ማለት ነው መለወጥ፣ በጀነራል መለወጥ ሀብታም መሆን የምትፈልጉ ሰዎች ካላችሁ የሚመር ነገር ሳታሰልፉ ሀብታም አትሁኑ። እስቲ አብዛኛው ኢትዮጵያ ውስጥ ማለት ነው እስቲ ብዙ ሰዎች ተመልከቷቸው፣ የሚሰሩ የሚለወጡ ሀብታም የሆኑ ሰዎች ተመልከቷቸው። ሞርኒንግ ቱ ናይት ለፍተው ዛሬ በቪኤት በዚህ በትልቅ መኪና የሚሄዱ ሰዎች መጀመሪያ ውስጥ ማለት ባለ ሆቴል መጀመሪያ ኪችን ሰርቶ አስተናግዶ ኪችን ላይ ራሱ ጠብሶ ለአብላም ሸቶ ምን እያለ ነው ሰርቶ፣ ዛሬ ግን ውስኪውን የሆነበት ሌላ ጓደኛው ቤት እየጠጣ ምናምን ነገር ቪኤቱን እየነዳ ምን እያለ ላይፉን እየቀጨ እየኖረ ግን ቤቱ ግን ስራውን ይሰራለታል። መጀመሪያ ላይ የሚመር ነገር ሳታሳልፍ የሚያስጠላ በቃ ደባሪ ነገር ቻሌንጅ ሳታሳልፍ ዝም ብለህ የሚያብር ነገር ወይም ደግሞ ደስ የሚል ነገር ወይም ደግሞ ፕራውድ የምትሆንበት ነገር ገንዘብ የሚሆን ምን ነገር አታገኝም። ይህ ደግሞ የምታውቁት የሰራችሁ ሰዎች በላይፋችሁ ስራ ላይ ህይወት ላይ ያያችሁ ያሳለፋችሁ ሰዎች ናቸው። ስለሆነ በጣም የሚመር ስራ፣ በጣም የሚያደክም ስራ፣ በጣም የሚያከፍና በጣም ነገር ህይወትህን የሚለውጥልህ ነገር አለ። ግን ያን ነገር መጋፈጥ የማትችል ከሆነ እድሜ ዘላለምን እንደዚሁ ትኖራለህ፣ እንደዚሁ ትኖራለህ። ግን ያቺ ደባሪ ነገር ጓደኞችን፣ ቤተሰብህን ሁሉ ኤቭሪ ነገር ትተህ ያ ቻሌንጅ ግን ተጋፍጠህ ካለፍክ ግን አይ ሆፕ እመነኝ ካሰብከው ነገር በላይ ትደርስበታለህ። ስለሆነ አሁንም ነገም ከነገ ወዲያ እምላችኋለሁ ፖፖ የሚያክል ፕላትፎርም ፖፖ የሚያክል አፕሊኬሽን እስካሁን ከመጣ ፕላትፎርሙ ላይ የለም። ማንንም ምንም ስልክና ብቻ ኔትወርኩን ተጠቅሞ ሊሰራ የሚችል ነገር ነው። በጣም ደስ የሚል ብዙ ሰዎች የምታገኙበት ፋሚሊነቱ ደስ የሚል በጣም የሚናፍቃችሁ ፕላትፎርም ነው። ለዛ ግን ቅድም እንደነገርኳችሁ ሰዎችን ኢንቫይት አድርጉ። በሰፈር በመኪና በቃ በምታገኙት ነገር ኢንቫይት አድርጉ። ማሰብ ያለባችሁ የእናንተ 10 ሰዎች ማለት ነው አንዱ ሰው እናንተ ሱፐር ደረጃ ሊያገባችሁ ይችላል። አንድ ከእናንተ ከ10 ሰዎች ውስጥ 10 ሰው ይዘው ቢመጡ 100 ሰው በስራችሁ አለ ማለት ነው። እነዛ 100 ሰዎች 10 ሰው ቢያመጡ 1000 ሰው በስራችሁ አለ ማለት ነው። እኔ ቅድም አሁን 400 ሰው ነው አይደል በስር ያለባችሁ 490 ሰው በኔ ስር ወደ አለ አልኳችሁ አይደለ? እነዛ ሰዎች እያንዳንዳቸው ብዙዎቹ 200 ሰው ያለው አለ፣ 300 ሰው ያለው አለ፣ 1000 ሰው ያለው ሰው አለ። በኔ ውስጥ 1000 ሰው ያለው ሰው አለ። ምንም ሰው የሌለው ሰው በጣም ብዙዎቹ ከነዚህ ውስጥ በጣም ብዙዎቹ ምንም ሰው የላቸው፣ ግማሹ የተው ናቸው እንዳለ። ግን ጥሎላችሁ የሚገራርሙ ሰዎችን የሚሰሩ ሰዎችን ልታገኙ ይችላላችሁ። ሁለተኛ ደረጃ ደግሞ እንደጀመራችሁ ለውጥ የምትጠብቁ ሰዎች፣ እኔ እኮ መጀመሪያ አካባቢ ቀን ሙሉ እንዲፈግጭ በምሰራሳት ማገኘው ኮሚሽን እኮ ምንም ለኔትወርክ ማይሆንም ነበር፣ በጣም የሞተ ነበር ዛት ታይም ላይ። ግን አሁን ግን እግዚአብሔር ይመስገን ዛሬ ቁጭ ቤ ሳርሰራ ሳለፋ መስል ፒራሚድ በጣም ስለበዛ አሁን የማገኘው ግን እግዚአብሔር ይመስገን ለማንንም ለምንም የሚተርፍ ነገር ነው። ስለሆነ አሁንም ነገራችሁ ነገር ፖፖ የሚያክል ነገር የለም። የሚመር ጊዜ ያሳልፉ፣ በጣም የሚደብር ጊዜ ተሳልፋላችሁ። ዘን አፍተር ዩ ዊል ቢ ሜክ በጣም ሀብታም ሪች። የነበረ ቪዲዮ ይመስላል። ቪዲዮ ከወዳችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳዘነጉ። እኔ ቸሩ ነበርኩኝ፣ እናንተ ተመልካቾች ናችሁ። አመሰግናለሁ። ቻው ባይ ቡም